በሀገርና ከሀገር ውጭ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ይህ ፕሮግራም ዋናው ከሲዳማ ሚዲያ ኔትወርክ ጋር በመተባበር ለባንኩ ባለአክሲዮኖች፣ ለደንበኞቻችን፣ ለባንኩ ሰራተኞችና እንዲሁም በሀገርና ከሀገር ውጭ ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንኳን አደረሳችሁ መልእክት ለማስተላለፍ ነው ይሄን ፕሮግራም የተዘጋጀበት። ስለሆነም ይህንን ልዩ ፕሮግራም እንዲከፍቱልን የሲዳማ ባንክ ፕሬዝዳንት ክቡር አቶ ታደሰ ሀጥያን ወደዚህ በአክብሮት ጋብዛለሁ። በዚህ አዲስ አመት ብዙ እቅዶች አሉን። በአዲሱ አመት እንደ እግዚአብሔር ፍቃድ ወደ ስራ ለመግባት ብዙ ዝግጅቶችን እያደረግን ነው። በማስ ሚዲያ በተለያየ መልኩ እንቅስቃሴዎቻችንን ትራንስፓረንትሊ በግልጸኝነት እያሳየን እንገኛለን። ስለዚህ በአዲሱ አመት ስራ እንጀምራለን። ስፔሲፊካሊ ይሄ ነው ብለን ቀኑን ባናስቀምጥም ስራ የምንጀምርበት ይሆናል። ለዚህ ደግሞ ሰራተኛው ራሱን በጣም አዘጋጅቶ በኢትዮጵያዊ ወኔ ባጭር ታጥቆ ሊያገለግላችሁ እንደተዘጋጀ ሲገልጽ በታላቅ ደስታ ነው። ከአፋር፣ ከኦሮሚያ፣ ከደቡብ፣ ከሲዳማ ከተለያየ ባህል ሁሉም ትንሿ ኢትዮጵያ መስለን ነው ያከበርን የምንገኘው። ለዚህ ደግሞ ለራሳችሁ ማጨብጭቡ። ስለዚህ አላማችን ስራ ለመጀመር በጣም ዝግጁ መሆናችንን ለመግለጽ ነው። ፕሮግራሙ በዚህ መልኩ የሚቀጥል ይሆናል። በመላው ኢትዮጵያ ሆናችሁ የምትከታተሉ ሁሉ በዓሉ የሰላም፣ የደስታ፣ የብልጽግና እንዲሆንላችሁ በራሴና በባንኩ ስም እመኛለሁ። አመሰግናለሁ። የ2015 የዋዜማ ፕሮግራም እየተካሄደ የሚገኘው ሲዳማ ባንክ ባስገነባው በራሱ ግዙፍ በሆነ የስነ ህንጻ ውበቱ ማራኪ በሆነ በራሱ በተንጣለለ ህንጻ ላይ ነው ይህ ፕሮግራም የእንኳን አደረሳችሁ መልእክት እየተላለፈ የሚገኘው። የስራ ዘመንን ሞቅ ባለ በሞራል ተነሳሽነት ለመጀመር የሲዳማ ባንክ ፕሬዝዳንቶች፣ ምክትል ፕሬዝዳንት፣ ሌሎችም ከፍተኛ ኃላፊዎች ለሰራተኞቻቸው የእንኳን አደረሳችሁ፣ ለባንኩ ደንበኞች የእንኳን አደረሳችሁ፣ ለባንኩ ሼር ሆልደሮች እንኳን አደረሳችሁ ለማለትና መልካም የስራ ዘመን ይሁንልን ለማለት መልካም ምኞት ለመመኘት የተዘጋጀ ልዩ ፕሮግራም ነው። በየቤታችሁ ናችሁ ለምትመለከቱ ለሁላችሁም እንኳን አደረሳችሁ። 2015 የስራ የስኬት ዘመን እንዲሆንልን እንመኛለን እንላለን። ከአነስተኛ ጀምሮ እስካሁን እስከ ከፍተኛ ኃላፊነት ድረስ ስራቸውን በብቃት የተወጡ ብርቱ ሰው ናቸው፣ ጠንካራ ሰው ናቸው። እሳቸውም የህይወት ተሞክሯቸውን እንዲያጋሩን የሲዳማ ባንክ ምክትል ፕሬዝዳንት አቶ ዳዊት ቲቦል ጋብዝና እስቲ እሳቸው ደግሞ ያጫውቱናል። እስቲ ምጡልኝ እስቲ። እሳቸው ደግሞ እንደምታዩት ግርማ ሞገሳቸው ማራኪ ለባንካችን የሚመጥኑ ናቸው። ሞቅ ያለ ሞራል ይሰጥልኝ። ብዙ ገጠመኞችን አሳልፈናል። ያ የገጠመኞች ፓርት ነው። ብዙ ደግሞ ሰዎቻችን ከትንሽ ይህንን ብድር ወስዶ በስራ በትክክል በስራ ላይ ተግብሮ ውጤታማ ሆኖ ዛሬ ትልቅ ደረጃ እዚህ ከተማ ውስጥ የደረሱ አሉ። ዛሬ ባለሀብቶች ሆኖ ማለት ነውና ይሄ ለኛ ደግሞ ትልቅ ስኬት ነው። ሌላው ደግሞ ልጆቻቸውን አስተምሮ ለትልቅ ደረጃ ያበቁ ቤተሰቦች አሉ። ለረጅም ዓመት ከኛ ጋር ቆይቶ ማለት ነው። ይሄ የማይረሳኝ ትልቁ ውጤት ነው። ሌላው እዚህ ከተማ ውስጥ ከኛ ብድር ወስዶ ቤት መገንቢያ ገንዘብ የሌላቸው ቤት ከኛ ብድር ወስዶ ምንም ሳይት ፕላኑን አስይዞ ቤታቸውን ገንብቶ የራሳቸውን ቤት ፈጥሮ በራሳቸው ቤት እየኖሩ እንደገናም እያከራዩ ገቢ ምንጭ እያገኙ ራሳቸውና ቤተሰቦቻቸውን የለወጡ ለሌላው ጥሩ ተሞክሮ የሆኑ በርካታ ሰዎች አሉ። እነዛን ሰዎች ስናይ ደግሞ
እጅግ በጣም ደስ ይለናል፣ እንኩራራለን ማለት ነውና ይህ ደግሞ ለሌሎቹ ትልቅ ተሞክሮ ነው። ሌሎችም ከመሸሽ ይልቅ ወስዶ ከመበደር ለመበደር ደግሞ መጀመሪያ አስቀድሞ ትምህርት መውሰድ ከዛ መቆጠብ የቆጠቡትን እየቆጠቡ እየሄዱ ደግሞ ብድር መውሰድና ብድሩን በጊዜ እየከፈሉ ወደ ከፍ ያለ ብድር ወደ ከፍ ያለ ኢንቨስትመንት እየሄዱም አሉ። እነዛን እያዩ ሌሎቹ ወደዚህ ተሞክሮ እንዲመጡ ነው የሚመክራቸው። ሰዎች ውጤታማ እየሆኑ ለሌላም ደግሞ መልካም አርአያ እየሆኑ ሌሎች ወደዚህኛው አገልግሎት እንዲመጡ ብዙ ድጋፍ ያደረጉ በየቦታ ያሉ ወገኖቻችን ደንበኞቻችን አሉ። እነዛን እጅግ አድርጌ ማመስገን ፈልጋለሁ። ምክንያቱም የህይወት ተሞክሯቸው የስራ ተሞክሯቸውን ሌሎቹ ስላጋሩ ማለት ነው። ቁጠባ ምን እንዳለ ምን እንደሆነ ቁጠባን ያስተማሩ በቃላት ሳይሆን በተግባር ያስተማሩ ያሳዩ እናቶች አሉ። እነዛን እናቶችም ማመስገን ፈልጋለሁና ሁላችሁም አሁን ደግሞ 23 25 አመት ሙሉ ሲዳማ ማይክሮፋይናንስ ያኔ ገና ጥንት ሲመሰረት የሁሉም ባንክ ብሎ የገጠር ባንክ ብሎ ስያሜ ሰጥቶ ራዕይ ይዞ ሰንቆ የተነሳው ያረገዘውን አሁን ደግሞ ሲዳማ ባንክ እንዲወለድ መንገድ ሆኗልና እንኳን ደስ አላችሁ ማለት ፈልጋለሁ። ይህንን አሁን ተወልዶ በእግር መራመድ የጀመረውን ባንክ ሁላችንም በጋራ ሆነን አንድ ሆነን እንድናሳድግ የሁሉም ባንክ ሲባል ዝም ብሎ ስያሜ አይምስላችሁ። እዚህ ባንክ አርሶ አደሩ አለ፣ የሃይማኖት ተቋማት አሉ፣ ትናንሽ የህብረት ስራ ማህበራት አሉ፣ እስከ ከፍተኛ ህብረት ስራ ማህበራት አሉ፣ ባለ ሀብቶች አሉ፣ ሰራተኞች አሉ፣ የግል ነጋዴዎች አሉ። ስብጥሩ ስናይ የሁሉም ባንክ ነው። ይሄ ሁሉም ባንክ ሁላችንም በጋራ ሆነን ወደምንመኘው ማማ ላይ ማድረስ መቻል አለብን። ይህ እድል ደግሞ በእኛ ዘንድ አለ። በዚህ አጋጣሚ ደግሞ አክሲዮን ያልገዙ ያኔ ነገ ተነጎዳ እንገዛለን እያሉ ያልገዙ የባንኩ ባለቤት መሆን እየፈለጉ ነገር ግን አክሲዮን ያልገዙ ሰዎች የአክሲዮን ሽያጭ ሲጀመር ተረባርቦ የባንኩ ባለቤት እንዲሆንና አክሲዮን እንዲገዙ ከወዲሁ ጥሬን አስተላልፋለሁ። አክሲዮን ገዝቶ ግማሽ ክፍያ ያልከፈሉ ቀሪ ክፍያ የቀረባቸውም ባለ አክሲዮኖቹም በቀረችው ጊዜ ውስጥ ፈጥኖ የአክሲዮን ገንዘቦቻቸውን ያኔ በገዙት ባንክ ሄደው እንዲያስገቡም መልእክት ማስተላለፍ እፈልጋለሁ። አዲሱ አመት የሰላም፣ የብልጽግና፣ የፍቅር፣ የአንድነትና የእድገት እንዲሆንልኝ እመኛለሁ። አመሰግናለሁ። ከዚህ ባንክ ተበድረው ባላቸው አቅም ላይ አቅም የፈጠሩ ባላቸው የኢንቨስትመንት አቅም ላይ ከፍ ያለ ኢንቨስትመንት ላይ የደረሱ በከተማችን አንቱ የተሰኙ የባለ ሀብቶችን ስም ነው እዚህ ጋር ሰጥቶኝ ሄደው ከባንኩ የተበድረው ማለት ነው። አቶ እዚህ ጋር እንዳልሳሳት እንጂ አቶ ከለለ ገዊሶ አዚ ሆቴልን አብዛኞቻችሁ ታውቁታላችሁ። ተወዳጁን የሲዳማ የባህል ምግብ እየሄድን አብዛኞቻችን የምንመገብበት ነው። ጩከሜ፣ ብሩሰሜ፣ ኦሞልቾ እየሄድን የምንመገብበት ጣት የሚያስቆረጥን ፊትና ድምፅ የሚያጠራውን የሲዳማን ተወዳጁን የባህል ምግብ በስፋት የሚሰራበት ቤት ነው። ተወዳጅ ቤት ነው። እንደዚሁም እዚህ ሰፈረ ሰላም አካባቢ የሚገኘው ኬራዊ ሆቴልም ከዚህ ባንክ ተበድሮ ሆቴሉን ያስፋፋ ከፍ ያደረገ ነው። በጣም ደስ ይላል። እንደዚሁም ደግሞ አቶ ማሞ መኩሪያ መሳይ ሆቴል መሳይ ሆቴልን በነገራችን ላይ ሲመረቅ እኔ ነኝ የሰራሁት። ኩራት ይሰማኛል። ከሲዳማ ባንክ ደግሞ ተበድሮ ከፍ ያለ በመሆኑም ኩራት ይሰማኛል። ሞቅ ያለ ሞራል ለባንካችን። እንደዚሁም አቶቴ ሆቴልም እንደዚሁ ከባንኩ ተበድሮ ከፍ ያለ ድርጅት ነው። ገና በርካቶችን ከፍ እናደርጋለን። አቶ ታዲያ አይመስሎትም? ከፍ እናደርገዋለን ገና
ለብዙዎች እንዲቆጥቡ እንመክራለን፣ እንዲበደሩ እንመክራለን። ከሲዳማ ባንክ ጋር አብረው ያድጋሉ ማለት ነው። በነገራችን ላይ በሲዳማ ሚዲያ ኔትወርክ ይህንን ከሲዳማ ባንክ ግዙፍ የስነ ህንጻ ውበቱ ማራኪ ከሆነው ህንጻ ላይ የተዘጋጀውን የአዲስ ዓመት ልዩ የባንኩን የስራ ማብሰሪያ ለሰራተኞቹም የእንኳን አደረሳችሁ አስደናቂ ፕሮግራምን በየቤታችሁ ናችሁ እየተመለከታችሁ ላላችሁ እንኳን ለ2015 አዲስ ዓመት በሰላም አደረሳችሁ እንላለን። በዓሉ የፍቅር የሰላም እንዲሆን እንመኛለን። ለሀገራችን ኢትዮጵያ ፍቅርና ሰላም እንመኛለን። ተማሪው ተምሮ፣ ነጋዴው ነግዶ፣ አርሶ አደሩ አርሶ፣ መንግስት ሰራተኛውም ስራውን ሰርቶ ሰላም ወጥቶ ሰላም የሚገባባት ሰላማዊት ኢትዮጵያ እንድትኖረን ከልብ እንመኛለን ይላል ሲዳማ ባንክ። ይህ ፕሮግራም በሲዳማ ሚዲያ ኔትወርክ እየተመለከታችሁ ላላችሁ ለሲዳማ ሚዲያ ኔትወርክ ተመልካቾች እንኳን አደረሳችሁ እንላለን። አሁን እስቲ ወደሚቀጥለው አንድ ሰው ልውሰዳችሁ። ደግሞ እስቲ ድንቅ ታሪክ ያሳለፉ ግለሰቦች መሀላችን አሉ። የነሱ ታሪክ ደግሞ የነሱ የስራ ተሞክሮ የህይወት ተሞክሮ ለተተኪ ከጀርባ ላሉ ወጣቶች ትምህርት ይሆናልና እስቲ እንሰማለን። የመናሪያ ቅርንጫፍ ስራ አስኪያጅ ወይዘሮ ጌጥዬ የት አሉ? እስቲ ባካችሁ የት አሉ ወይዘሮ ጌጥዬን? እንዴ ሞቅ ባለ ሞራል ላኩልኝ። አረ ሞቅ ያለ ሞራል ስጡልኝ ትንሽ። 2015 መልካም የስራ ዓመት እንዲሆንልሽ እመኛለሁ። ቀደም ሲል ያው ጋሽ ታዴም እያነሱት ነበረ፣ በሰፊው ሲነገር ነበር። ማይክሮ ፋይናንስ የተባለ ለረጅም ጊዜ ላለፉት በርካታ 25 እስከ 30 ዓመት ያህል የስራ ታሪክ ያለው አስደናቂ ድርጅት ነው። በርካታ ስራዎችን አብሬ ሰርቻለሁኝ ከዚህ ተቋም ጋር ከአዋሳ ጀምሮ እስከ በንሳ እስከ ጭሬ እስከ ግርጃ ብዙ አካባቢዎችን ዞሬ ሰርቻለሁ። ዛሬ ግን ሲዳማ ባንክ ተባለ። ሲዳማ ባንክ ተባለ። እንኳን ደስ ያለሽ። ምን ተሰማሽ? ታላቅ ደስታ ተሰማኝ። ዛሬ እንግዲህ በቀላሉ ባንክ ተብሎ ሲጠራ ምናልባት ቀለል ሊል ይችላል፣ ግን እግዚአብሔርም እርዳታ ብዙ አለው እና ሁሉም ሰው የደከመበት እግዚአብሔርም ደግሞ እጅግ የእግዚአብሔርም እጅ ያለበት ባንክ ነው። ስለዚህ በዚህ ታላቅ ደስታ ነው የሚሰማኝ። ብዙ ማናጅመንቶችም ደክመዋል፣ ሰራተኞችም በጣም የደከሙበት ነው። እግዚአብሔርም ደግሞ ትልቅ እጁን ያስገባበት ባንክ እንደሆነ ይሰማኛል። እግዚአብሔር የተመሰገነ ይሁን። የዛሬ ቀን ስላደረሰን ሲዳማ ባንክ ተብሎ ከዚህም ከናሽናልም እስከ ኢንተርናሽናል ድረስ እንግዲህ ከአገር ውጭ ብላሉ ሲዳማ ህብረተሰብ በሙሉ እንዲደርስ ይህንም ተጠቃሚ እንዲሆኑ እግዚአብሔር ስላደረሰን ትልቅ ደስታ ነው የሚሰማኝ። ውጭ ያሉም እግዚአብሔርን ያመሰግናሉ፣ አገር ውስጥም ያሉ እግዚአብሔርን ያመሰግናሉ። ስለዚህ ባንክ እግዚአብሔር የተመሰገነውን ነው የምለው። እኔ መጀመሪያ ስራ ሲጀምር የዛሬ 24 ዓመት እንግዲህ ገና ሲጀመር እንግዲህ ወደ 25 ዓመት ሆኖታልና እንደተጀመረ በሁለተኛ ዓመት ላይ ነው ጀመርነው። ከጀመሩት ሰዎች ውስጥ እንግዲህ እዚህ ሳቶ አለ፣ ዳዊት አለ፣ መሰረት አለች፣ ምናልባት እዚህ ባለሳሳት ከዛ ውጭ ያሉ ብዙ ሃይማኖት አለች፣ ሃይማኖት ወጋቶ ብዙዎች አሉ እዚህ ውስጥ አሉ። እንግዲህ ከሰራተኞች ውስጥ የመጀመሪያ ጅምር ላይ የነበር ሰዎች ነንና እንግዲህ ብዙ ነገጠመኙ። አንዳንዴ ዳራ ሲሰራ ዳዊት ከምሽቱ 5 ሰዓት ከቤት ወደ ሐዋሳ የሚያመጣን ጊዜ አለ። እንግዲህ ብር የሰራን ወደ ሐዋሳ ነበር የምናወጣው፣ ባንክ ስለሌለ ብር እዚህ ነው የሚያድረው እና ከዛ ያው ቀጥታ ወደ ሐዋሳ ነው ገንዘቡ የሚመጣው። ሐዋሳ ሲመጣ ከምሽቱ 5 ሰዓት አካባቢ ላይ እስከ በዚሁ አጋጣሚ ባለቤቴንም ላመሰግን እፈልጋለሁ። ይሄንንማ ብቻ አይደለም ጭብጨባ የሚገባቸው ምክንያቱም የእውነት ነው የምላችሁ ብዙ ጊዜ ከብርቱ ወንድ ጀርባ ብርቱ ሴት አለች ይባላል። ይሄ ትክክለኛ ነገር ነው። ከብርቱ ሴቶችም ጀርባ ብርቱ ወንዶች እንዳሉ ማሳያ ናቸው። ሞቅ ያለ ባለቤቴን እንደ ብሎ ጠብቆ እና ያው ማለት እስከ 5 ሰዓት እዛ እየሰራን ከዛም ደግሞ ኮሚቴ በመሆኑ እሱም ደግሞ እስከ 5 ሰዓት በኋላ ዳዊት አሁን ምክትል የሆነው ያው ማለት ከዳራ ተነስተን አለታ ወንዶ ያሉ ካሽሪዎችን በመያዝ ከዛም ይርጋለም ያለውንም ይዘን እስከ ሐዋሳ መተን እናድርና ብር ገቢ አድርገን ነው የምንሄደው። ባንክ ብዙ አልነበረ በዛኔ ኢትዮጵያ ንግድ ባንክና ዳሽን ባንክ ነው ያለው። እኛ የምንጠቀመው የዛኔ ዳሽን ባንክ ነበር። እሱን ገቢ ስለምናደርግ 5 ሰዓት ነው ተነስተን ከዛ ምን መጣው እንግዲህ ሐዋሳ አድረን ተመልሰን ሁለተኛ ቀን ላይ ወደ ዳራ ተመልሰን እንላልና ብዙ ትዝታ ነው ያለንና ከዛ ውስጥ ደግሞ ግቢ ሰው ግቢ ብር ለመጠየቅ ሄደን ውሻ ተለቆብን የተነከስኩ ጊዜ ነበር። እኔ አሁን ዋናው ይወጣ ውሻ እንደውም እኔ እንደሰማው ከሆነ ደግሞ
ዛሬ እንደዚህ ትንሽ ኪሎ እንደመጨመርሽ አይደለም። ያኔ ትንሽ ሞዴል ነበር የምትመስለው ወይ ነበር ይመረጃ። በዛ ጊዜ ውሻ አይደለም አንበሳም ቢለቁብሽ እንደሚግ የመብረር ፍጥነት ነበረሽ ይባላል። አሁንም እንደሚግ ነው የበረው። አሁንም እሺ ውሻውን እንዴት አለብሽው? ያው ውሻውን አምልጭ ያለው ግን ትንሽ የነከሰኝ ያው እሱን ታክሜ ነው ዳንኩት። በመሰረቱ ያው በዚህ አጋጣሚ ያው እዚህ አዋሳ ነው እሱ አዋሳ ነው የሆነው እና ያው ግቢ የዞር ነው የምንጠይቀው። አንዳንዴ ለጉብኝትም እንሄዳለን። አንዳንድ ደግሞ ደንበኛ ያው ጥሩ ደንበኛም አለ በዛ አክሴፕት አድርጎ በጣም ሃንድል የሚያደርጉንም ደንበኞች አሉ። ደስተኞች ሆነው የሚያስተናግዱንም አሉ። ያ ሁሉም ይጠላል አይደለም። ብዙዎቹ ከትንሽ ደረጃ ደርሰው አሁን ትልቅ ካፒታል ቅድም የጠራቸው ሰዎች ውስጥ አንዱ መኩሪያ ሆቴል ወይም ታይም ካፌ የኛ ደንበኛ ነበር። አዋሳ ብራንች እያለን 94 እና 5 የኛ ደንበኛ ነበር እና የዛኔ አቅም አልነበረውም። ትንሽ ንግድ ነው የሚነግደው። አሁን እንግዲህ ታይም ካፌ ታውቃላችሁ ያው በጣም ሂውጅ የሆነ ካፒታል ያለው ሰው ነውና በዚሁ አጋጣሚ ሲዳማ ባንክ ብዙዎችን ከማይክሮ አንስቶ ወደ ባንክ እንዲደርስ ብዙዎቹ ያደጉ ሰዎች አሉ። ለእነሱን ባየን ቁጥር ደስታ ነው የሚሰማን። ብዙዎችንም የሚያስደስት ባንክ እንደሆነ ነው ማስበው። ጥሩ ባንክ ነው። እንግዲህ ሁሉም ሰው አክሴፕት የሚያደርገው ደግሞም ለየት የሚያደርገው የኛ ባንክ ነው። እዚህ ጋር እንደተጻፈው ያው ለክቡራን ደንበኞቻችን በዚህ አጋጣሚ ሲዳማ ባንክ ፈቃድ በማግኘቱ ወደ ስራ ለመግባት አስፈላጊውን ቅድመ ዝግጅት እያደረገ ይገኛል። በመሆኑም በመደበኛ የባንክ አገልግሎት እስኪጀምር የቀድሞ የሲዳማ ማይክሮ ፋይናንስ ሲሰራባቸው የነበሩ የማይክሮ ፋይናንስ አገልግሎት ማለትም የገንዘብ ገቢ ወጪ፣ ቁጠባ፣ ብድርና ክሊራንስ አገልግሎቶችን በሁሉም ቅርንጫፎችና በቀልጣፋና ዘመናዊ በሆነ መልኩ እየሰጠ መሆኑን በትህትና እንገልጻለን። ሲዳማ ባንክ የሁሉም ባንክ ከዚህ በኋላ ይኸውልሽ አንድ ነገር እርግጠኛ አድርጌ እነግርሻለሁ። ሲዳማ ባንክ ከአንድ አመት በኋላ ውሻ አይደለም አንበሳ ቢነክስሽ እንኳን ውጪ ጣሊያን፣ ፈረንሳይ፣ አሜሪካ ልከን እናሳክምሻለን። መልካም ስራ አመሰግናለሁ። አስደናቂ ውበትሽ አብሮሽ አለ፣ ደማቅ ፈገግታሽ አብሮሽ አለ። የባንክ ሰራተኛ ደግሞ የእውነት ነው የምላችሁ ምን ጊዜ ከፍትፍቱ ፊቱ ነው የሚባለው። ምን ጊዜም ደንበኛ ሲመጣ በደማቅ ፈገግታ ጤና ይስጥልኝ፣ እንኳን ወደ ባንካችን በደህና መጣ፣ ምን ልርዳሽ ነው የሚባለውና እንደዚህ በደማቅ ፈገግታ እንድትቀበሉ መልእክታችንን እናስተላልፋለን። ስለዚህ ቤትዬ አመሰግንሻለሁ። ከባለቤትሽ ከልጆችሽ ጋር መልካም አዲስ አመት ይሁንልሽ። አመሰግናለሁ። Magano goba batili keri kopegashi side kayata mu danchichu ewa danchichu kaya boloe karambichu side kaya ሹፌር ነኝ። ሹፌር ነው? አዎ። ስለዚህ ደስ አይልም? እጅግ አስደሳች እሺ፣ የእውነት ነው የምልዎት። እኔ የእውነት ነው የምልዎት በተለያዩ መድረኮች ላይ ሲገኝም የምናገረው ነው። ለመከላከያ ሰራዊት፣ ለፖሊስ ሰራዊት፣ ለመምህራኖችና ለሹፌሮች በቃ የሚደንቅ እኔ አመለካከት አለኝ። ምክንያቱም ህይወት ይዛችሁ ነው የምትጓዙትና እርሶ ደግሞ ደከመኛ አይሉም። እንቅልፎት ቢመጣ እንኳን ከመሪ እንትን ላለ ማለት ቀጥለጥ ብለው ነው የሚሉት። እኛ ግን ተሳፋሪዎች ቢደክመን ወንበር ላይ እንተኛለን። እርሶ ግን አይተኙም። ስንት አመት ሹፌሩ ነው አገለገሉ? አዎ 37 አመት 37 አራተው ዝምብላችሁ አታጨብጭቡ። 37 አመት ካገለገሉ እድሜው ስንት ነው? አሁን 25 አመት እድሜ አሁን 57 አይመስሉም እኮ ግን ነጭ ጣል አረጎት እንጂ አሁን ጠንካራ ነው። እንጀራ ቡርሳሜ ነች ሳይሆን አይቀርም። ደስ የሚል ሙያ ነው። አሪፍ ሙያ ነው። የበርካታ ህይወት ይዘው ነው የሚሄዱት እና ትልቅ እንደ ሀገር መሪ ማለት ነው ሹፌር መሆን። በስራዬ ዘመን ብዙ ጊዜ ብዙ ችግሮች ይደርሳሉ። ብዙ ደስታ አለ፣ ብዙ ችግር አለና አጋጣሚ አንድ ጊዜ እኔ ወራጅ ወንዝ አላቅም። ሀይቅ እዚህ አካባቢ ነው የተወለድኩትና ሀይቁን ነው የማያውቀው። ትልቅ ወራጅ ወንዝ ነበረ። ወራጅ ወንዙ ቀጥ ያለ ነው። ለካ ወንዝ ሲመጣ ቀጥ ነው የሚለው። ሀይቁ አሁን ስለተኛ ነው ቀጥ የሚለው። ትንሽ ሲሆን የሚሄድ ይታያል፣ ትልቅ ሲሆን ግን አይታይም።
ጋናሌ ላይ ስንሻገር ልክ እኔ ቀላ ትንሽ መስሎናል። አለቃዬም እኔም አብረን እየሄድን ነበርና መኪና እየገባ ልክ እስከ መስኮቱ መጣ። መስታወት ሸፈነው ውሃው። አለቃው ትንጭ ነው። አዎ አለቃዬም ጭኜ ነበር። ምን ይደረግ። ስለዚህ አለቀልን ብለን ነበርና በጣም ደንግጠን ነበር። አጋጣሚ አለፍ ነው። የእሱ ብቃት አይደል ይሄ ሁሉ የእግዚአብሔር ነው አለፍ ነው። አዎ እና ሌላ ጊዜ ደግሞ አሮሬሳ ላይ አልፈን ምናልባት አቶ ዳዊት ኖር ይሆናል እዛን ቀን ይሄ መሬቱ ይናዳል። ካለፍን በኋላ ተናደች። ከተናደ በኋላ እንግዲህ ለ3 ቀን የግድ ማደር ነው። መንገድ ይዘጋል። በቃ መንገዱ ይናድና ይዘጋዋል እና ተዘግቶ እንግዲህ ያው እንትን ብቻ ነው ይሄ ማር ብቻ ነው የምንጠጣው። አሮሬሳ በጣም ሀገር ነበረና 3 ቀን ያለ ስራ ዝም ብለን ተኝተን ነው ያልነውና እሱን አስታውሳለሁ። አቶ ዳዊትም አንድ ጊዜ አለ እዛ አይበላም ብቻ ብዙ እንትን የለም። በጣም ታመመብኝ እዛ እና ታሞ በጣም ተቸግረን መንገድ ላይ በጣም ፈርተን እንግዲህ ታክሞ ድኖ አሁን ትልቅ እዛን ጊዜ ኦዲተር ነበረ። በጣም ነው የታመመው እና ለዛሬ መብቃቱ ትልቅ ነገር ነው። አሜን። እና ሌላ ጊዜ ምንድነው ሰራተኞቻችን አንዳንዴ የሚያስቸግሩ ሰራተኞች ነበሩና አለቃዬ አቶ ወላሳይ ባል ነበር። እዛን ጊዜ ልክ ስንሄድ መንገድ እዚች ጋር መኪና አቁማለኝ። መኪናዋን አቆምኩ። አካባቢ ሰው እንግዲህ ገጠር ላይ መኪና ሲቆም ይሰበሰባል። ሰው ሲሰበሰብ የማይክሮፋይናንስ ተበዳሪ እዚህ አለ። ሁሉም አይ እኔም ተበድራለሁ 5000 ምናምን አለ። እስኪ ቡክ ሲል አይ ቡኬ እንትን ዋጋ ነው አለ የምትሰጠው የምትሰበስበው። ምን ይሰራል እዛ ሲል በቃ ጫናቸውና ሄድን ወደ ቢሮ አርብጎና ያየ ነው። ስንሄድ ያንዱም ሰው ቡኩ ላይ አልተመዘገበም። በቃ የመለሰ ብር አልተመዘገበም። አረ ከፈልኩ። የት? እዛ ገበያ ጋር ሰጥቼሽ የለ እንደ እንደዚህ ቦታ ሰጥቼ ነበር ይላል። ተቀብለሽ? አዎ ተቀብለሽ። የት አለ ዛሬ ብር? የለም። አይ እንግዲህ ካዝና ቁልፍ አምጪ አለና ቤቱንም አሽጎ ካዝናውን ዘግቶ ሰራተኛ በሙሉ አባረን የመጣንበት አጋጣሚ ነበር። ተበዳሪዎች መልሰው ነበር ማለት ተበዳሪዎች መልሳሉ። ሰራተኞቻችን አንዳንዶቹ ግን አይመዘግቡም ነበር እና አንዳንድ ቀጣፊ ነበር። ቀጣፊ አለና አሁን እኮ ያቺ ታሪክ በሲዳማ ባንክ አይሰራም። አይ ቀጥታ ነው አሁን ሲጀመር ሰዎች ያስዱሙም ነበር። ለምነን ለምንሰጥበት ጊዜና አንወስን ብሎ ሲጠፉ ጠብቀን የምንሰጥበት አጋጣሚ ነበረ እና እንደዚህ አይነት ችግሮች ነበሩ። እንደው ስለ ትራንስፖርት ከተነሳ በሲዳማ ክልል ከሚገኙ ወረዳዎች አካባቢ እኔ ሁሉንም አውቃለሁኝ፣ ሁሉንም አይቻለሁኝ። ግን ከባድ ብዬ የምለው ምናልባት እንደ ሹፌር ደግሞ እርሱ የተሻለ ከባድ ሊሉ ይችሉ አላውቅም። በእንሳን አልፈን ወደ ጭሪ በመንሄድ ያለችው ዳገት ያስታውሳል? አዎ ጆልጆል። በቃ እንደሱ ከባድ ዳገት አለ ሌላ ቦታ? አሁን በፊት ሲዳማ ውስጥ የትም መንገድ አልነበረም። እኛ ስንጀምር የትም በእንሰት መሃል ነው የምንሄደው። አሁን መንገድ አለ። አሁን ጆልጆልም አሁን ቀላል ነው፣ ግን በፊት በጣም ከባድ ነበር። ጆልጆል በጣም ከባድ ነው። እንግዲህ ከሲዳማ ውስጥ የመጀመሪያ ትልቅ አስቸጋሪ ቦታ ስንሄድ እኔ በቅጥቅጥ መኪና ነው እየሄድን ዝናብ ዘነበና አሁን ዝናብ የባሰ ጭቃ ይሆንና ሌሎች መኪናዎች ሲሄዱበት የባሰ ጭቃ ሆኖ ሜጃ ልናጣ እንችላለን። ስራ ደግሞ ነገ ደርሰን መስራት ነበረብንና አይ በቃ እንሂዳለን። ሹፌሩም ደፋር ሹፌር ነበረ። በቃ መንዳት ጀመረ ማለት ነው። ሄዶ ጫፍ ከደረሰ በኋላ ወደ ኋላ ሊመለስ ሆነ ማለት ነው። እኛ ተደናገባ ላውራድ ምናምን ዘለን ወርደን መኪናውን ደግፈን መያዝ ጀመርን ማለት ጫፍ ደርሶ ማለት ነው። እና እኔ እሱን ጊዜ የማረሳው ነውና እናንተም እንደ ሹፌር የምትፈተኑበት ዳገት ነበረ ይሆን? ቅድም ጋሽ ዳዊትም ሲያነሱ ነበርና ወደዛ አካባቢ ታሪክ ሲያነሱ እሱ ዳገት ላይ እንደው ምንም ከበድ ያለ ታሪክ የለም ለማለት ያለ። አሁን እዛን ጊዜ የኛ ሹፌሮች ብቁ ነበሩ።
ምክንያቱም ያለ መንገድ ነው የሚካሄድ የነበረውና ሹፌሮቻችን በሙሉ እዛን ጊዜ የነበሩ በጣም ጠንካራ ሹፌሮች ነበሩ። ስለዚህ በጣም አሪፍ አቶ ወማ ቀሪ የሥራ ዘመንህም ከሲዳማ ባንክ ጋር ስኬታማ እንዲሆን እመኝልሃለሁ። ከቤተሰብ ጋር ደስታ ቤት እንዲገባ እመኝልሃለሁ። መልካም የሥራ ዘመን ይሁን። አሜን አሜን። ሁሉንም አመሰግናለሁ። እግዚአብሔር ሁላችሁንም ባርካችሁ። እንግዲህ ጠንካራ ወጀን ሆናችሁ እንድሰሩ ምኞቴ ነው። በርቱ። ሲዳማ ሚዲያ ኔትወርክ በየቤታቸው ነው የሚመለከቱ የባንኩ ሼር ሆልደሮች አሉ፣ ደንበኞች አሉ። እንኳን አደረሳችሁ። እሺ፣ አመሰግናለሁ። ለዛሬ ቀን ያደረሰን እግዚአብሔርን ቅድሚያ አመሰግናለሁ። በመቀጠል ሁላችንም እግዚአብሔር በህይወት አኑሮን በትንሹ የተጀመረውን ማክሮ ፋይናንስ በትልቁ ባንክ ሆኖ እንድናይ እድሜና እድል የሰጠን እግዚአብሔር ስለሆነ እግዚአብሔርን አመሰግናለሁ። እንኳን አደረሰን ሁላችንም። ሁለተኛ ይህንን 2014ን ጨርሰን 2015 ይህንን አዲሱን ዓመት እንድናይ እግዚአብሔር ስለረዳን ሁላችንም እንኳን ደስ አለን፣ እንኳን አደረሰን ለማለት ፈልጋለሁ። ሲዳማ ባንክ ታሪካዊ መሆኑን ብዙዎች የስራ ባልደረቦቼ ሲገልጹ ነበርና ሲዳማ ማክሮ ፋይናንስ ከጀመሩት እኔም ቀጣይ ነኝ። 1993 ላይ ነው መጀመሪያ ጀመርኩት እና አሮረሳ ነው መጀመሪያ አይነ ጀመርኩት። እዛ ሆኜ ጭርንና አሁን ሆኮ ወረዳ የሚባለውን ግርጃን በሎን ኦፊሰርነት የሚሰራ ሰራተኛ ነበርኩ። በዛ ጊዜ ያው ጆጆሌ በመኪና በመውጣት ያስቸግራል ሲባል ነበርና እኛ በእግር እየወጣን በእግር ነው የምንሰራ። ካሮረሳ እስከ ጭሪ 7 ሰዓት በእግር መንገድ ሲከድ ነበርና ያንን ሄደን ጭሪ የተደራጁ ደንበኞቻችን በከዚህ ብር ሰብስበን በጀርባችን እንደዚህ በቦርሳ ተሸክመን 7 ሰዓት 400 ሺህ ብር እኔ ተሸክሜ ሲያመጣ ነበር። ጫካ ነው መንገዱ። በዛ ውስጥ በታማኝነት ስናገለግል ነበረ እግዚአብሔር። ከዛ ቀጥሎም ግርጃ ያንን ጆጆለን ዳገት ብር ተሸክመን ከደንበኞች የተሰበሰበውን ገንዘብ ሰብስበን እኛው አሮረሳ እናመጣለን። አሮረሳ ደግሞ ከዚህ መኪና መጥቶ ብር ይሰበስባል። ያንን ነው ስንሰራ የነበረውና ይህንን ሁሉ አልፈን በጣም ደከምንና ዋና ቢሮም ይህንን ካዩ በኋላ ለእኔ ትዝታ የሚሆነኝ ምንድነው እንደዚህ እያገለገልን ደክመናልና ምን ይሻላል? ሞተር እንዳይገዛ መንገድ የለም። ሞተር የምንነዳበት መንገድ ስለሌለ ያ አማራጩ ፈረስ መግዛት ነው። ፈረሱ እንደ ሞተር እንደ መኪና ትራንስፖርት ተጠቅመን ይህንን ስራ እየሰራን ዛሬ ሲዳማ ባንክ ተብሎ የሚቆም ይህን አንጋፋ የሲዳማ ባንክ እኔ በህይወት ኖር ማየቴ በጣም ደስ ይለኛል። እስቲ አንድ ጊዜ አጨብጭቡልኝ። ቪኤት ነው ያልከው ፈረስ ነው ያልከው? ፈረስ ነበረ። አሁን ከዚህ በኋላ ግን በሲዳማ ባንክ የስራ ዘመን ግን አይደለም ቪኤት እየነዳ ነው ስራ መስራት። ትክክል ነው። እሱን እናምናለን። ከዚህ ታታሪዎች ያቆዩት የመሰረቱት ባንክ ነው። እንደዚህ አይነት ጠንካራ ሰዎች በነገራችን ላይ ቀደም ሲል ጋሻሴ ስትናገር የሰማሁት ነገር አዋሳ ከተማ ላይ በሚገኙ እያንዳንዱ ሴክተር መስሪያ ቤት ካሼሪዎች ወይም ገንዘብ ክፍያ ላይ የሚሰሩ ክፍያ ለመፈጸም ከባንክ ገንዘብ ለማምጣት ሲሄዱ 100 ሺህ ይዘው ለመምጣት ፖሊስ አብሯቸው ይከተላል። መኪና ተመድቦ ነው የሚሄዱት። ጋሻሴ ግን 400 ሺህ ብር በቦርሳ ይዘ በፌስታል ይዘ ጫካ ለጫካ እየሄድ ሲዳማ ባንክ እንዲመሰረት ላበረከትኩ አስተዋጽኦ ሞቅ ያለ ሞራል ስቶኝ የእውነት 400 ሺህ ብር 300 ሺህ ብር በቦርሳ በጀርባችን ተሸክመን እናመጣለን። እንን ሁሉ አሳልፎ ዛሬ ሲዳማ ባንክ ከሌሎች ባንክ አጋር ሆኖ ለኑሯቸው ዝቅተኛ ደረጃ አሉና ከፍተኞችንም ደግሞ ለመደገፍ የኢትዮጵያንም ኢኮኖሚ ለማሳደግ እድል አግኝቶ እንደዚህ እኛም ሰራተኞች ሆነን ስንገኝ
ትልቅ ደስታ ይሰማኛል። እንኳን ደስ አላችሁ፣ እንኳን ደስ አለን። ይሄ ነው ያለኝ ታሪክ ለኔ ማለት ነው። ጋሻሲ አስደናቂ ታሪክ ነው የነገርከን። የስኬት የሥራ ዘመን ይሁንልህ። እንደዚህ አይነት መሰናክሎች ሲመጡ በድል ተወጥተህ ሲዳማ ባንክን ከፍ የምታደርግበት ዓመት እንዲሆንልህ ከልብ እመኛለሁ። አሜን። ለሁላችንም እግዚአብሔር የሰላም ዓመት ያድርግልን። አመሰግናለሁ። እጅግ አድርጌ አመሰግናለሁ ይህንን እድል በማግኘቴ። በመጀመሪያ ይሄ ያደረጉ ቅድም ተሞክሯቸውን ሲያካፍሉን የነበሩ ብቻ ሳይሆን ብዙ ሰራተኞች አሉ። የማይክሮ ፋይናንስ ስራ በጣም ከባድ ነው። ያን ከባድ የሆነውን ተቋቁመው በእግር በፈረስ በተለያዩ መጓጓዣዎች እየተጠቀሙ ተቋሙ እንዲደርስ ያደረጉ የባንኩ ሰራተኞችና ማኔጅመንት እንዲሁም ደግሞ አመራር በመስጠት ይህ ተቋም እዚህ እንዲደርስ ያደረጉ የስራ አመራር ቦርዶችን በዚህ አጋጣሚ ላመሰግናቸው እወዳለሁ። ለሁላችሁም ከፍ ያለ ጭብጨባ። ይሄ ተቋም ቅድም ሲጠቀስ እንደነበረው ለ2 ዓመት የኢትዮጵያ ብሔራዊ ባንክ በመንግስት በተሰጠው አቅጣጫ መሰረት ወደ ባንክነት እንዲያድግ እድል ሲሰጥ የዛ ተጠቃሚ ለመሆን ካፒታሉን በማሳደግ የሚፈለግበትን ካፒታል ሼር በመሸጥ እስከ 2000 የሚደርሱ ባለ አክሲዮኖች ያቋቋሙት ባንክ ነው። በዚህ አጋጣሚ ለመግለጽ ፈልጋለሁ። አሁንም ለመግዛት ራሱ በጣም በከፍተኛ ጉጉት ብዙዎች ያሉበት ነው። የሁሉም ባንክ ስንል በምክንያት ነው። ሁሉም ሼር ሆልደር ነው። መላው ኢትዮጵያን የሚወክሉ ብሔር ብሔረሰቦች፣ የሃይማኖት ተቋማት፣ የተለያዩ ማህበራት ያቋቋሙት ባንክ ነው። በምክንያት ነው የሁሉም ባንክ የምንለው። ሰራተኞቻችንም የሁሉም ኢትዮጵያዊ ተቋም ለሁሉም እኩል የሆነ የመቀጠር የመስራት እድል የሚሰጥ ተቋም መሆኑን በተግባር በሚያረጋግጥ መልኩ ስለሰራን ነው የሁሉም ባንክ የምንለው። ስራ ለመስራት የሚያስችል ፈቃድ ከኢትዮጵያ ብሔራዊ ባንክ አግኝቶ ወደ ስራ የገባ ተቋም ነው። ይህ ማለት ከዛ ቀጥሎ ደግሞ ውስጣዊና ውጫዊ ዝግጅቶች እየተደረጉ በሰራተኛ ስልጠና የውስጥ የተቋም አቅም ግንባታ የሚያስፈልጉ የመገልገያ መሳሪያዎች ግዢ እየተከናወነ ተቋሙ ለስራ የሚያበቃው ወይም ደግሞ ሙሉ በሙሉ የባንክ አገልግሎት ለመስጠት የሚያስችለውን ዝግጅት እያደረገ ቆይቷል። ሙሉ በሙሉ ምናልባት እነዚህ 30 ቅርንጫፎች ወደ አውቶማቲካሊ ወደ ባንክ ቅርንጫፍነት ላይሻገሩ ይችላሉ። እንደ እግዚአብሔር ፈቃድ ወደ 10 የሚሆኑ ቅርንጫፎቻችንን ኢሚዲየትሊ የባንክ አገልግሎት እንዲሰጡ ለማድረግ ነው እየሰራን የምንገኘው። የሚያስፈልገውን የሰው ኃይልና የማቴሪያል ዝግጅቶችን እሱ ብቻም አይደለም፣ የተለያዩ የባንክ ፎርማቶች ዝግጅቶች እየተጠናቀቁ ነው የሚገኙት። አሁን ባንክ ስንሆን እኛ ድሮ የራሳችን ቼክ ነው እየተጠቀምን ነው የሌላ ባንክ ቼክ እየተጠቀምን ነው ስራ ስንሰራ የቆየ ነው። አሁን ደግሞ ለደንበኞቻችን ቼክ መስጠት እንጀምራለን። የተለያዩ ባንክ ፎርማቶችን እያዘጋጀን እንገኛለን። ስለዚህ በሚቀጥለው አዲስ አመት የመጀመሪያ ኳርተር አካባቢ ወደ ስራ እንገባለን ብለን ተስፋ እናደርጋለን። ስለዚህ ውድ ባለ አክሲዮኖች ቅድም ስጠቀስም ነበር ቀሪ ክፍያዎቻችሁን በጠቅላላ ጉባኤ በተወሰነው መሰረት እስከ መስከረም 30 ድረስ ክፍያችሁን እንድታጠናቅቁ በዚህ አጋጣሚ ለማሳሰብ እወዳለሁ።
በመጨረሻ ይህ ተቋም ወደዚህ ደረጃ እንዲደርስ የክልሉ መንግስት ያደረገው ጥረትና ድጋፍ ያላሰለሰ ጥረት እጅግ የሚደነቅ ነው። ይሄን ሳንጠቅስ ማለፍ አልፈልግም። ምክንያቱም ለህዝባችን ልማት ለማምጣት ለክልሉ ልማት ለማምጣት የክልሉ አመራር ያደረገው ያሳየው ቁርጠኝነት እጅግ የሚመሰገን ነው። በከፍተኛ ቁርጠኝነት ፖለቲካዊ ቁርጠኝነት ድጋፍ እየተደረገለት ያለ ተቋም ነው። ይህ ማለት ደግሞ የመንግስት ተቋም ነው ማለት አይደለም። በባለ ሀብቶች በኮመርሻል ኮድ መሰረት የሚተዳደር ተቋም ነው። ስለዚህ ጠቅላላ ጉባኤው በወሰነው መሰረት እስከ መስከረም 30 ድረስ ቀሪ ክፍያዎች ተከፍለው ማለቅ አለባቸው። የማልቁ ከሆነ ምን ይሆናል የሚለው ነገርም ራሱ በዚሁ ለማሳሰብ ፈልጋለሁ። በተወሰነው መሰረት ካልሆነ በቅጣት ክፍያ የሚከፈልበት ስርዓት ነው በጠቅላላ ጉባኤው ተወስኖ ያለፈውና ስለዚህ ይሄንም አውቃችሁ ምናልባት ሰራተኞችም በቴሌቪዥንም ይሄን መልእክት የምትከታተሉ ሼር ለገዙት በሙሉ እንድታስተላልፉ የምንፈልገው ይሄንን ነው። ያ በቅጣትም ደግሞ ካልተከፈለ ወደሚቀጥለው ደግሞ የምንሄደው ምንድነው ለሌሎች የሚሸጥ ይሆናል። ያ ሼር ያልተከፈለ ሼር ለሌሎች የሚሸጥ ይሆናል። ስለዚህ ይሄን አውቃችሁ በዛ መልእክቱን እንዲደርሳችሁ ለማድረግ ፈልጋለሁ። ስለዚህ በሚቀጥለው አመት እንደ እግዚአብሔር ፈቃድ አዲስ አመት በአዲስ ባንክ እንገናኛለን። መልካም አዲስ አመት። አቶ ታደሰ አጥያ ሲናገሩ እንደሰማችሁት በሲዳማ ህዝብ ስም የተቋቋመ ባንክ ቢሆንም ሲዳማ ባንክ ቢሆንም ስያሜው ይህ ባንክ ግን አማራዎች መተው ሼር ሆልደር መሆን ይችላሉ። በዚህ ባንክ መተው አፋሮች መሆን ይችላሉ። በዚህ ባንክ መተው ኦሮሞዎች መሆን ይችላሉ። በዚህ ባንክ መተው ሀረሪዎች መሆን ይችላሉ። በዚህ ባንክ መተው ሶማሌዎች መሆን ይችላሉ። በዚህ ባንክ ቤኒሻንጉል መሆን ይችላል። በዚህ ባንክ ጋምቤላዎች መሆን ይችላሉ። በዚህ ባንክ ደቡቦች መተው ሼር ሆልደር መሆን ይችላሉ። በዚህ ባንክ አዲስ አበቤዎችና የድሬዳዋ ባለሀብቶች መተው ሼር ሆልደር በመሆን በተወዳጇ ክልላችን በሲዳማ ውብና ጽዱ በባለሀብቶች ምቹ ተመራጭ በሆነችው በሐዋሳ ከተማ ከሲዳማ ባንክ ጋር አብረው መበልጸግ ይችላሉ። በሩ ክፍት ነው ለማለት ያልነው ሞቅ ያለ ሞራል ለባንካችን። ለዚህ ነው ሲዳማ ባንክ የሁላችንም ባንክ የምንለው ማለት ነው። ኑ ለማደግ ለመበልጸግ ከፍ ለማለት ከሲዳማ ባንክ ጋር አብራችሁ ስሩ። በሲዳማ ባንክ ቆጥቡ፣ ከሲዳማ ባንክ ተበደሩ እንላለን። ይህ የዛሬው የማብሰሪያ ፕሮግራም ይህ የአዲስ ዓመት የእንኳን አደረሳችሁ መልካም ምኞት እንዲህ ባማረ በደመቀ ሁኔታ እንዲከናወን ተነሳሽነትን የወሰዱት የባንካችን ፕሬዝዳንት አቶ ታደሰ አጥያ እንደዚሁም ደግሞ የሲዳማ ባንክ ስትራቴጂና ማርኬቲንግ ዳይሬክተር አቶ ሽብቁ ማጋኔ እንደዚሁም የአይቲ ክፍል ዋናው ማናጀር አቶ ሳሙኤል ተስፋዬ ሳሚን ማቀው ልጅ ነው። በጣም ብርቱና ታታሪ የሆነ ልጅ ነው። ቀደም ሲል በሲዳማ ሚዲያ ኔትወርክ ሲሰራ አውቀዋለሁ። ቀደም ሲል ተማሪም እያለ አውቀዋለሁ። በጣም ብርቱና ጎበዝ ወጣት ልጅ ነው። ከዛ ውጭ ደግሞ አቶ ወንሻ ሚካኤል እንደዚሁ የዚህ ዝግጅት አጋፋሪ ነበሩ። እጅግ አድርገን እናመሰግናለን። ከዛ በተረፈ ደግሞ አቶ ዳንኤል ደመቀ ይህ ፕሮግራም የደመቀ ያማረ የሰመረ እንዲሆን ከፍተኛ ውጣ ውረድና አስተዋጽኦ አበርክተዋል። ሞቅ ያለ ሞራል ስጡልኝ ለሁሉም። በተረፈ ፕሮግራማችን ይሄን ይመስል ነበረ። መላው የባንካችን ሰራተኞች 2015 የስራ ዘመን የስኬት ዘመን እንዲሆንላችሁ ከልብ እንመኛለን። ባንካችን እንደ ግዙፍና እንደ አንጋፋ ባንካዎች በ2015 ስሙ ከፍ ብሎ ከሲዳማ አልፎ በመላው ኢትዮጵያ፣ ከኢትዮጵያ አልፎ በመላው አፍሪካ፣ ከአፍሪካ አልፎ በመላው ዓለም ከፍ ብሎ የሚጠራ ባንክ እንዲሆን ከልብ እንመኛለን። ይህንን ፕሮግራም በመላው ዓለም እንዲተላለፍ ለሚያደርግልን ለሲዳማ ሚዲያ ኔትወርክ እጅግ አድርገን እናመሰግናለን። ክቡራንና ክቡራት ታዳሚዎች አበበ ቦጋለ ነበርኩኝ። መልካም በዓል ይሁንላችሁ ላለኝ Magano goba, batilli keri, opegashi.
badili keri kope gashi